ሰላም ፋሚሊ እንዴት ናችሁ? ዛሬም ደግሞ በሌላ ቪዲዮ ተመልሻለሁኝ ማለት ነው። ሎጂክ ኤንድ ክሪቲካል ቲንኪንግ የሚለው የቻፕተር ቪዲዮ ፎር ቪዲዮ ይዤላችሁ ተመጥቻለሁ ማለት ነው። ቤዚክ ኮንሰፕት ኦፍ ክሪቲካል ቲንኪንግ የሚለውን ቻፕተር ጥያቄዎች ነው ዛሬ ደግሞ የምንሰራ የሚሆነው ማለት ነው። ቪዲዮን ከመጀመራችን በፊት እንደተለመደው ሰብስክራይብ፣ ላይክ ኤንድ ሼር እንድታደርጉ እጋብዛችኋለሁኝ ማለት ነው። ከዛ ውጪ ደግሞ ኮመንት ዲስክሪፕሽን ሴክሽን ላይ ያስቀምጥኩላችሁ ሊንክ በመንካት የቴሌግራም ቻናላችንን እንድትቀላቀሉ እጋብዛችኋለሁ ማለት ነው። እና ቀጥታ ወደ ቪዲዮ እንለፍ። የመጀመሪያው ጥያቄ what is the primary definition of critical thinking? የክሪቲካል ቲንኪንግ ፕራይመሪ ዴፊኒሽን ምንድነው ነው የሚለን thinking creatively and artistically, b thinking clearly and intelligently, c thinking emotionally and subjectively, and d thinking logically without reasoning የሚል ይሆናል ማለት ነው። እና ክሪቲካል ቲንኪንግ የትኛው ነው እንትኑ ነው የሚለን ቲንኪንግ ክሊርሊ ኤንድ ኢንቴሊጀንትሊ የሚለው ትክክለኛው መልስ ይሆናል ማለት ነው። እና ክሪቲካል ቲንኪንግ ኤም የሚያደርገው ምንድነው? to produce well reasoned and logically clear የሆነ ጀጅመንትን while avoiding bias and assumption አይደለ አሰምሽንን እና ባያዝን አቮይድ በማድረግ ክሊር የሆነ ሎጂካል የሆነ ዌል ሪዝንድ የሆነ ጀጅመንትን ማድረግ ነው ዋና ሀሳቡ የክሪቲካል ቲንኪንግ የሚለው ማለት ነው የሚሆነው። እና እዚህ ጋር ቲንኪንግ ክሊርሊ ኢንቴሊጀንትሊ የሚለው ደግሞ ኢንቴሊጀንትሊ የሚለው ኢምፕላይ የሚያደርገው ወይም የሚያሳየው ዩዚንግ ናውሌጅ ኢፌክቲቭሊ ኤንድ ዊዛውት ዊዝ ጉድ ጀጅመንት ነው አይደለ። ኢንቴሊጀንት የሚለው ነገር እዚህ ጋር የሚያሳየን ምንድነው? ናውሌጅን ኢፌክቲቭሊ እና ዊዝ ጉድ ጀጅመንት የምንጠቀምበትን ፕሮሰስ ነው የሚያሳየን ማለት ነው። ሌሎቹን እንትኖች በምናያቸው ለምሳሌ ኤ ላይ ያለውን ቲንኪንግ ክሬቲቭሊ ኤንድ አርቲስቲካሊ የሚለውን ብናየው ክሬቲቪቲ ሄልፕፉል ሊሆን ይችላል ፕሮብለም ሶልቪንግ ላይ፣ ነገር ግን ሜን ፎከሱ ሎጂካል አናሊሲስ ሎጂካል ኢቫሉዌቲንግ ነው እንጂ አርቲስቲክ ኤክስፕሬሽን ላይ አይደለም አይደለ። እዚህ ጋር አርቲስቲካሊ ይላል። ሶ ይሄኛው ትክክለኛው መልስ አይሆንም ማለት ነው። ቲንኪንግ ኢሞሽናሊ ኤንድ ሳብጀክቲቭሊ የሚለው ምንን ማድረግ ነው? ኢሞሽንን እዚህ ጋር ክሪቲካል ቲንኪንግ ላይ ሚኒማይዝ ማድረግ ነው ዋናው ሀሳብ እንጂ ኢሞሽናሊ ቲንክ ማድረግ ሳብጀክቲቭሊ ቲንክ ማድረግ አይደለም። ኦልሶ ክሪቲካል ቲንኪንግ ሳብጀክቲቭሊ ሳይሆን ኦብጀክቲቭሊ የሆነ እንትን ነው የሚሆነው ማለት ነው። ሶ ሲም ትክክለኛ አይሆንም። ዲ ላይ ያለውንም ብናየው የሚለን ምንድነው? ቲንኪንግ ሎጂካሊ ዊዛውት ሪዝኒንግ ይላል። ሎጂክ ሁሌም ሪዝኒንግን ይፈልጋል አይደል? ሪኳየር ሪዝኒንግን ይፈልጋል ማለት ነው። ሎጂካሊ ቲንክ አድርገናል ሪዝኒንግ የለውም ማለት አይቻልም። ሁለቱም አንድ ላይ የሚሄዱ ነገሮች ናቸው። ሶ ቢ ነው ትክክለኛው መልስ የሚሆነው። ቲንኪንግ ክሊርሊ ኤንድ ኢንቴሊጀንትሊ የሚለው ትክክለኛው መልስ ይሆናል ማለት ነው። ሁለተኛው ደግሞ ዋት ኮግኒቲቭ ስኪል አር ኢሴንሻል ፎር ክሪቲካል ቲንኪንግ፣ ለክሪቲካል ቲንኪንግ ኢሴንሻል የሆነው ኮግኒቲቭ ስኪል የትኛው ነው የሚለው ኤ ሜሞራይዜሽን ኤንድ ሪኮል፣ ቢ አይደንቲፋይንግ አናላይዚንግ ኤንድ ኢቫሉዌቲንግ አርጊመንት፣ ሲ ሪሌይንግ ኦን ኢንቱዊሽን ኤንድ ዲ አክሴፕቲንግ ክሌም ዊዛውት ኩዌስችኒንግ ነው የሚለው ማለት ነው። የዚህ መልስ በጣም ቀላል ነው፣ በእይታ መመለስ የሚቻለው ነው። እና አይደንቲፋይንግ አናላይዚንግ ኤንድ ኢቫሉዌቲንግ አርጊመንት የሚለው ኮግኒቲቭ ስኪል ነው። እዚህ ጋር ለክሪቲካል ቲንኪንግ በጣም አስፈላጊ የሆነ ኮግኒቲቭ ስኪል ከነዚህ ምርጫዎች መካከል ቢ ላይ ያለው ትክክለኛ ምርጫ ይሆናል ማለት ነው። እና እነዚህ ምንድናቸው? ፋንዳመንታል ኦፍ ክሪቲካል ቲንኪንግ ነው የሚባሉት። ምንድነው? መጀመሪያ አይደንቲፋይንግ አርጊመንት ስትራክቸሩን አይደንቲፋይ እናደርጋለን የአርጊመንቱን፣ ከዛ ኮምፖነንቱን አናላይዝ እናደርጋለን፣ ከዛ እናደርጋለን ስትሪንግዙን ኢቫሉዌት እናደርጋለን ማለት ነው። ያ ነው ዋና ሀሳቡ። ሰው ትክክለኛው መልስ የሚሆነው አይደንቲፋይንግ አናላይዚንግ ኤንድ ኢቫሉዌቲንግ አርጊመንት የሚለው ትክክለኛው መልስ ይሆናል ማለት ነው። ሶ ሲ ደግሞ ሲ ላይ ያለውን ብናየው ለምሳሌ ሪላይንግ ኦን ኢንቱዊሽን ማለት ኢንቱዊሽን ስሜት ነው አይደለ? ኢንቱዊሽን ሄልፕፉል ሊሆን ይችላል፣ ነገር ግን ክሪቲካል ቲንኪንግ ስለ ኮንሽየስ ነው እና ሪዝን የሆነ ጀጅመንትን ስለመስራት እንጂ ስለ ስሜት ስለ ኢንቱዊሽን አይደለም። ሶ ይሄ ትክክለኛው ኢሴንሻል ኮግኒቲቭ ስኪል አይሆንም። ሜሞራይዜሽን ኤንድ ሪኮልም ሊያግዝ ይችላል፣ በዚህ ስትራክቸር ውስጥ ሊያግዝ ይችላል፣ ነገር ግን ቀጥታ ኢሴንሻል የሆነ ኮግኒቲቭ ስኪል አይደለም ማለት ነው። አክሴፕቲንግ ክሌም ዊዛውት ኩዌስችኒንግ የሚለው ክሪቲካል ቲንኪንግ ኦልሶ ሁሌም ኩዌስችኒንግ ግዴታ ነው። ሎጂካል ስለሆነ ሪዝንድ በሆነ መንገድ ስለሆነ የምንሄደው ሎጂካል ምንድነው? ኩዌስችኒንግ ግዴታ ነው። ክሪቲካል ቲንኪንግ ኩዌስችኒንግን ኢንቮልቭ የሚያደርግ ነው የሚሆነው። ሰው ትክክለኛ መልስ የሚሆነው ከነዚህ መካከል ቢ ላይ ያለው ትክክለኛው መልስ ይሆናል ማለት ነው።
ሶስተኛው ደግሞ ክሪቲካል ቲንኪንግ ኢንቮልቭስ ኦቨርካሚንግ ፐርሰናል ዳሽ ይለናል። ኤ ፐርሰፕሽን፣ ቢ ፐርኮንሰፕሽን ኤንድ ባያዝ፣ ሲ ዲሲሽን ኤንድ ዲ አክሽን የሚል ይሆናል ማለት ነው። እና ከነዚህ መካከል ፕሪኮንሰፕሽን እና ባያዝን አቮይድ ማድረግ ነው፣ ኦቨርካም ማድረግ ነው የክሪቲካል ቲንኪንግ ዋና ሀሳብ። ፐርሰፕሽናችንን ኦቨርካም ማድረግ እንትን የለብንም አይደል? ወይ አቮይድ ማድረግ የለብንም። ፐርሰፕሽናችን ዋና አስተሳሰባችን ነው፣ መስተካከል ካለበት የምናስተካክልበት መንገድ ነው ያለው። ዲሲሽናችንም ሪዝንድ በሆነ ሎጂካል በሆነ መንገድ ድሮው የምናደርግበት ፕሮሰስ ነው ያለው። አክሽንም ስንወስድ ከዲሲሽን በኋላ ምንድን ነው መጀመሪያ ፐርሰፕሽን ይመጣል፣ ከዛ ዲሲሽን እናደርጋለን፣ ከዛ አክሽን የምንወስድበት ፕሮሰስ ነው ያለው አይደል? አክሽናችንንም ኦቨርካም ማድረግ ሳይሆን ፕሪኮንሰፕሽኖችን እና ባያዞችን ከዚህ በፊት ያሉ እንትኖችን ኔጌቲቭ የሆኑ ሀሳቦችን ሊሆን ይችላል። ማንኛውንም የሆኑ ሀሳቦችን ምናደርጋለን አናላይዝ ኢቫሉዌት አይደል እናደርጋለን። ከዛ ወደኋላ መቅረት ያለባቸውን እናስቀራለን፣ ባያዞችንም እናስቀራለን ማለት ነው። ሶ ይህኛው መልሱ የሚሆነው ቢ ነው ማለት ነው። ቢ ትክክለኛው መልስ ይሆናል ማለት ነው። አራተኛ ደግሞ which of the following is key feature of critical thinking? የክሪቲካል ቲንኪንግ ኪ ፊቸር ከነዚህ መካከል የትኛው ነው የሚለን? ኤ ቲንኪንግ ኢራሽናሊ፣ ቲንኪንግ ሰብጀክቲቭሊ፣ ቲንኪንግ ኢንዲፔንደንትሊ ኤንድ ቲንኪንግ ኢሞሽናሊ የሚሉ አማራጮች አሉ ማለት ነው እዚህ ውስጥ። ከዛ ቱ አናላይዝ ነው ሶሪ በጣም ትክክለኛው መልስ የሚሆነው እዚህ ጋር የክሪቲካል ቲንኪንግ ኪ ፊቸር የሚለው አንደኛ ሰብጀክቲቭሊም ኢራሽናሊም ኢሞሽናሊም የሚሉ ትክክለኛ ሀሳብ አይደሉም የሚያነሱልን። ሶ ቲንኪንግ ኢንዲፔንደንትሊ የምትለዋ ሲ ላይ ያለችው መልስ ትክክለኛ መልስ ትሆናለች ማለት ነው። ኢንዲፔንደንትሊ በማንም ላይ ዲፔንድ ሳንሆን የማንንም ሀሳብ ሳንወስድ ማለትም የማንም ሀሳብ ሳንወስድ ማለት የሰዎችን ሀሳብ ማዳመጥ አለብን፣ ኩዌስችን ማድረግ አለብን። ከዛ አናላይዝ አድርገን ኦርጋናይዝ አድርገን በክሪቲካል ቲንኪንግ መስር በሎጂካል እና ሪዝነብል በሆነ መንገድ የምንቀበልበት መንገድ እንጂ ያለ ኩዌስችኒንግ የማንንም ሀሳብ መቀበል አይኖርብንም ማለት ነው። ያን ነው የሚያወራልን ቲንኪንግ ኢንዲፔንደንትሊ የሚለው ኪ ፊቸር ኦፍ ክሪቲካል ቲንኪንግ ነው። ዋይል ቲንኪንግ ኢራሽናሊ ማለት ራሽናል ባልሆነ መንገድ ማሰብ፣ ሎጂካል ባልሆነ ሪዝነብል ባልሆነ መንገድ ማሰብ የሚለውን ነው የሚወክልን። ሳብጀክቲቭሊ የሚለውም የክሪቲካል ቲንኪንግ ኦፖዚት ነው። ክሪቲካል ቲንኪንግ ስለ ኦብጀክቲቪቲ ነው የሚያወራልን እንጂ ስለ ሳብጀክቲቪቲ አያወራልንም። ኢሞሽናሊ ቲንኪንግም የሚለው ኢሞሽናል ሳይሆን ምንድን ነው የምንሆነው? ሪዝነብል ነው የምንሆነው። ኢሞሽን እዚህ ጋር ክሪቲካል ቲንኪንግ ላይ ምንም ቦታ የሚሰጠው ነገር አይሆንም ማለት ነው። በኢሞሽናል ሳይሆን በኢንዲፔንደንትሊ ቲንክ በማድረግ ነው እንትኖችንን የምንሰራው ማለት ነው። ሶ ሲ ትክክለኛው መልስ ይሆናል አራተኛው ጥያቄ ማለት ነው የሚሆነው። ከዛ አምስተኛው ጥያቄን ስናየው what is the purpose of critical thinking የሚለው ነው። ክሪቲካል ቲንኪንግ ፐርፐዙ ምንድን ነው? ያው እዚህ ጋር ስለተሰመረበት ቀጥታ ወደ መልሶ ሄዳሉ። to analyze data and fact impartially የሚለው ትክክለኛ መልስ ይሆናል ማለት ነው። የክሪቲካል ቲንኪንግ እንትኖችን ኢምፓርሻሊ በሆነ መንገድ ፋክቶችን እና ዳታዎችን አናላይዝ ማድረግ ነው የሚሆነው የክሪቲካል ቲንኪንግ ዋና ፐርፐዙ። ኤ ላይ ያለውን ለምሳሌ ብታዩት ደግሞ ቱ አክሴፕት ኢንፎርሜሽን ዊዛውት ኩዌስችን የሚለው ኩዌስችን ማድረግ ግዴታ ነው ክሪቲካል ቲንኪንግ ላይ። ዋን እንትኖችን ከምናደርግበት ነገሮች መካከል የመጀመሪያው ኩዌስችኒንግ ነው አይደል? አይደንቲፋይ እናደርጋለን፣ አናላይዝ እናደርጋለን ምናምን። ሶ ኩዌስችኒንግ ግዴታ ይሆናል ማለት ነው። ሶ ይሄኛው አይሆንም። ኢቫሉዌት አርጉመንት ኢሞሽናሊ ስለ ኢሞሽን ነው ይሄም እያወራልን ያለው። ሶ አይሆንም ማለት ነው። ቱ ሜክ ኩዊክ ዲሲሽን ቤዝድ ኦን አሰምሽን በአሰምሽን ላይ ሳይሆን ሎጂካሊ ነው ዲሲሽኖችን ሜክ ማድረግ ያለብን። ይሄኛውም አይሆንም ማለት ነው። ሶ ቢ ትክክለኛው መልስ ይሆናል። ስድስተኛ ክሪቲካል ቲንኪንግ ዳዝ ኖት አውቶማቲካሊ ሪዛልት ፍሮም ነው የሚለን። ኤ ሃይ ኢንተለጀንስ፣ ቢ ሳይንቲፊክ ትሩዝ፣ ኢሞሽናል ሪዝኒንግ፣ ሲ ኢንዲፔንደንት ዲሲሽን ሜኪንግ ነው የሚለን። ዲ ላይ ያለው ጥያቄ ደግሞ ማለት ነው። እና እነዚህን ደግሞ ስታያቸው እዚህ ጋር ምንድን ነው መሆን የነበረበት? ክሪቲካል ቲንኪንግ ዳዝ ኖት ሳይሆን ዳዝ አውቶማቲካሊ ሪዛልት ፍሮም። ይሄ ጥያቄው የተወሰነ ስህተት ያለበት ይመስለኛል። ምክንያቱም አውቶማቲካሊ ኖት የሚለው መግባት አልነበረበትም። ምክንያቱም ኢሞሽናል ሪዝኒንግ የሚለውም ሳይንቲፊክ ትሩዝ የሚለውም ምንድነው ሃይ ኢንተለጀንስ፣ ሳይንቲፊክ ትሩዝ እና ኢንዲፔንደንት ዲሲሽን ሜኪንግ የሚሉት እንትን ሊሆኑ ይችላሉ፣ መልስ ሊሆኑ ይችላሉ ኖት ባይሆን። ነገር ግን ኖት ስለሆነ ኢሞሽናል ሪዝኒንግ የሚለው ትክክለኛ መልስ ይመስለኛል እዚህ ጋር እና ነገር ግን እዚህ ጋር ሃይ ኢንተለጀንስ ተብሎ ነው እንትን የተባለው። ሃይ ኢንተለጀንስ ፓርት አለው። አውቶማቲካሊ ሪዛልት ላይ ያደርግ ይችላል፣ ነገር ግን ፓርት አለው። ከነዚህ ግን ኔጌቲቭ ኢሞሽናል ሪዝኒንግ የሚለው
ፓርት ነው የሚሆነው ማለት ነው። ኢሞሽናል ሪዝኒንግ የሚለው ነው። ይሄ ኔጌቲቭ ከነዚህ መካከል ኢንተሊጀንስም ሳይንቲፊክ ትሩዞችም እንደገና ኢንዲፔንደንትሊ ዲሲሽን ሜኪንግ የሚለውም ትክክል ይሆናሉ ማለት ነው። ኖት ባይሆን ኖሮ ነገር ግን ኢሞሽናል ሪዝኒንግ ሁሌም ኔጌቲቭ የሆነ ነገር ነው። ክሪቲካል ቲንኪንግ ሲነሳ ኢሞሽናል ሪዝኒንግ የሚለው ኔጌቲቭ የሆነ ነገር ስለሆነ እነዚህ ትችኛዋ ጥያቄ ተስተካክላ ትክክለኛው መልስ የሚሆነው ሲ ላይ ያለው መልስ ይሆናል ማለት ነው። ሰባተኛ ጥያቄ ደግሞ which of the following is not trait of critical thinking? የክሪቲካል ቲንኪንግ ካራክተር ያልሆነው ትሬት ያልሆነው የትኛው ነው የሚለን ኤ ራሽናል ቲንኪንግ፣ ቢ ክሊር ቲንኪንግ፣ ሲ ኢምፖርታንት ኢንቨስቲጌሽን፣ ዲ ላይ ያለው ደግሞ ባያስድ ጀጅመንት ነው የሚለው። ሶ ከነዚህ መካከል የትሬቱ ያልሆነው የትኛው ነው የሚለን ማለት ነው። ሶ ባያስድ ጀጅመንቱ ነው ያልሆነው። ምክንያቱም ራሽናል ቲንኪንግ ዋናው ነው፣ ሎጂካል ቲንኪንግ እንደማለት ነው። ራሽናል ቲንኪንግ ሪዝነብል እንደመሆን ማለት ነው። ሶ ይሄ ትሬቱ ነው፣ ዋና ሀሳቡ ነው። ክሊር ቲንኪንግም ኦልሶ ዋናው ሀሳብ ነው የሚሆነው። ኢምፓርሻል ኢንቨስቲጌሽንም ትክክል ነው ማለት ነው። ፓርሻል የሆነ ኢንቨስቲጌሽን ሳይሆን ኢምፓርሻል የሆነ ባያዝ የሌለው አይነት ኢንቨስቲጌሽን እንሰራለን ማለት ነው። ሶ እሱም ትክክል ነው የሚሆነው። ግን ባያዝድ ጀጅመንት የሚለው ትክክል አይሆንም፣ ባያዝድ አያስፈልግም ማለት ነው። ኢምፓርሻል መሆን እንዳለብን ነው የሚያሳየን የክሪቲካል ቲንኪንግ። ሶ ዲ ላይ ያለው ትክክለኛው መልስ ይሆናል። እና ስምንተኛ ክሪቲካል ቲንኪንግ ሄልፕስ አስ ቱ አራይቭ አት ኮንክሉዥን ባይ ዩዚንግ ይለን እና ኢ ፊሊንግ ኤንድ አሰምፕሽን፣ ሲ ቢ ክሊር ፌር ራሽናል ኤንድ ኦብጀክቲቭ ቲንኪንግ፣ ሲ ሊሚትድ ኤቪደንስ ኤንድ ዲ ኢሚዲየት ጀጅመንት ነው የሚለን። ይህኛው የሚሆነው ክሊር ፌር እና ራሽናል ኦልሶ ኦብጀክቲቭ የሆነ ቲንኪንግን በመጠቀም ክሪቲካል ቲንኪንግ ወደ ኮንክሉዥን አራይቭ እንደሚያደርግ የሚያሳይ ነው የሚሆነው። ፊሊንግ እና አሰምሽን፣ ሶ ፊሊንግ ሲባል ስለ ኢሞሽን ነው የሚያወራልን። ኢሞሽን አይሆንም። አሰምሽንም ዝም ብሎ ሀሳብ ነው፣ ኤቪደንስ የሌለው ነገር ነው። ሶ ይሄኛው አይሆንም። ሊሚትድ ኤቪደንስ መሆንም የለበትም። ኤቪደንሱ ሊሚትድ መሆን የለበትም። ስትሮንግ የሆነ ኤቪደንስ መቅረብ ይኖርበታል። ሊሚትድ ኤቪደንስ ሳይሆን ስትሮንግ የሆነ ኤቪደንስ መቅረብ ይኖርበታል ማለት ነው። ይሄኛውም ትክክል አይሆንም። ኢሚዲየት ጀጅመንት አያስፈልግም። ጊዜ ወስደን ሎጂካሊ በደንብ እንትን አናላይዝ አድርገን ይሆናል እንትን መልስን የምንሰጠው ጀጅመንትን ወይም ዲሲሽን ላይ የምንደርሰው እንጂ ኢሚዲየት እንትን የሚለን ነገር አይኖርም ማለት ነው። ሶ ቢ ትክክለኛው መልስ ይሆናል። ሌሎቹ የተሳሳቱ ይሆናሉ። which of the following is key component of good argument የሚለውን ደግሞ እናየዋለን። ኢሞሽናል አፒል፣ ቢ ሎጂካል ሪዝኒንግ፣ ሲ ፐርሰናል ባያዝ እና ዲ ደግሞ አሰምሽን የሚሉ ናቸው ማለት ነው። እና ኪ ኮምፖነንት የሚለው ሎጂካል ሪዝኒንግ ነው። ሎጂካሊ ሪዝናብል በሆነ መንገድ ሎጂካል በሆነ መንገድ የሆነ ነገር ስንሰራ ታትስ ጉድ አርጊመንት የምንል ይሆናል ማለት ነው። ኢሞሽናል አፒል ትክክል አይሆንም። ፈርስት ፋላሲ ነው። ሁለተኛ ደግሞ ክሪቲካል ቲንኪንግ ላይ ወይም ጉድ አርጊመንት ሰራን ሎጂካል የሆነ መንገድ ተጠቀምን ከተባለ ኢሞሽን እዛ ውስጥ የሚካተት አይሆንም፣ ቦታ አይኖረውም ማለት ነው ኢሞሽን። ሶ ይሄ አይሆንም። ፐርሰናል ባያዝ የሚለው ደግሞ ባያዝ ሳይሆን ኢምፓርሻል ነው መሆን ያለብን። ባያዝ መሰራት አይኖርበትም። ጉድ አርጊመንት ላይ ባያዝ መሰራት አይኖርበትም። አሰምሽን ደግሞ ኤቪደንስ የሌለው ነገር ስለሆነ ይሄኛውም በኤቪደንስ ላይ ተመርኩዘን መሆን ስላለበት ጉድ አርጊመንት ባድ አርጊመንት የምንለው ይሄኛውም አይሆንም ማለት ነው። ሶ ሎጂካል ሪዝኒንግ ዋና ኮምፖነንት ኪ ኮምፖነንት ይሆናል ለጉድ አርጊመንት። ይህን ይመስላል። አስረኛ ጥያቄ ደግሞ ክሪቲካል ቲንኪንግ ኢዝ ክሎዝሊ ሪሌትድ ቱ ዳሽ ነው የሚለን። ኢሞሽናል ቲንኪንግ፣ ቢ ሎጂካል ፕሪንሲፕል ኤንድ ሪዝኒንግ፣ ሲ አውቶማቲክ ኮንክሉዥን፣ ዲ ደግሞ አንኩዌስችንድ ብሊፍ ይለናል ማለት ነው። እና ከነዚህ መካከል ትክክለኛው የሚሆነው ሪሌት የሚያደርገው በኒርሊ ወይም ክሎዝሊ በቅርበት ሪሌት የሚያደርገው ክሪቲካል ቲንኪንግ ከሎጂካል ፕሪንሲፕል ኤንድ ሪዝኒንግ ጋር ክሎዝሊ ሪሌት ያደርጋል፣ በቅርበት ሪሌት የሚያደርግ ይሆናል ማለት ነው። ምክንያቱም ክሪቲካል ቲንኪንግ ሲባል ሁልጊዜ ስለ ሎጂካል ስለ እንትን ነው ወይም ስለ ሪዝኒንግ ነው የሚያወራልን፣ ስለ ሎጂካል ስለመሆን ነው፣ ሪዝነብል ስለመሆን ነው የሚያወራልን የሚሆነው ማለት ነው ክሪቲካል ቲንኪንግ። ሶ ከነዚህ ጋር ሪሌት ያደርጋል። ሌሎቹን አማራጮች ብታያቸው ለምሳሌ ኢሞሽናል ቲንኪንግ የሚለው ይሄ ክሪቲካል አይደለም፣ ሪዝናብል አይደለም። ኢሞሽናል ሲባል የሆነ ሰው በኢሞሽኑ ሎጂካል ባልሆነ መንገድ ሪዝናብል ባልሆነ መንገድ የሆነን ነገር እንትን ሲያደርግ ነው የሚሆነው። ሰው ይሄኛው ክሪቲካል ቲንኪንግ አይባልም ማለት ነው። ይሄ ላይ ያለው ትክክል አይሆንም ኢሞሽናል ቲንኪንግ። አውቶማቲክ ኮንክሉዥን የሚለውን ቅድምም እያየነው ነው ኢሚዲየት ጀጅመንት ከሚለው ጋር ተመሳሳይ ሀሳብ ያለው ነው። ይሄኛውም
አይሆንም ማለት ነው። ምክንያቱም አውቶማቲክ ኮንክሉዥን አያስፈልገንም። ኮንክሉዥን ላይ ወይም ዲሲሽን ላይ ኦር ጀጅመንት ላይ መድረስ ያለብን አናላይዝ ካደረግን ጊዜ ወስደን አናላይዝ ካደረግን በኋላ አይደንቲፋይ አድርገን ችግሩን ኢቫሉዌት አድርገን አናላይዝ አድርገን መጨረሻ ላይ ነው እርግጠኛ ስንሆን ሎጂካል ኦር ሪዝነብል በሆነ መንገድ ጀጅመንት ላይ የምንደርሰው እንጂ አውቶማቲካሊ ወደ ኮንክሉዥን እንትን የምንል አይሆንም ማለት ነው። ዲ ደግሞ አንኩዌስችንድ ብሊፍ የሚለው ነው። አንኩዌስችንድ ያለ ጥያቄ ምንም ነገር ማመን አይኖርብንም ማለት ነው። ጥያቄ ኩዌስችን ማንሳት ይኖርብናል። ሎጂካል መሆን አለመሆኑን ቼክ ማድረግ ይኖርብናል። ሪዝነብል መሆኑን አለመሆኑን ቼክ ማድረግ ይጠበቅብናል ማለት ነው። ከዛ በኋላ በደንብ ማብራሪያ ስናገኝ በደንብ ሎጂካል እንደሆነ ሪዝነብል እንደሆነ ስንረዳ ያን ብሊፍ አክሴፕት የማድረግ እንትን ይኖረናል ማለት ነው። ያን ነው የሚነግረን። ይሄ ደግሞ ትክክለኛ የሚሆነው ኩዌስችን አድርገን መረጃ በደንብ ካገኘን ኤቪደንስ በደንብ ካገኘን በኋላ ስናምን መሆን አለበት። የሆነን ሀሳብ መቀበል የሚኖርብን ብሊፍን መቀበል የሚኖርብን ይሄኛውም ትክክል አይሆንም። ሎጂካል ፕሪንሲፕል ኤንድ ሪዝኒንግ የሚለው መልስ ክሪቲካል ቲንኪንግ ጋር ክሎዝሊ ሪሌትድ ይሆናል። ቢ ነው መልሱ የሚሆነው ማለት ነው። እስካሁን አብራችሁኝ ስለቆያችሁ በጣም አመሰግናለሁኝ። በደንብ እንዳብራራውላችሁ እርግጠኛ ነኝ። ነገር ግን ማንኛውም አይነት ጥያቄ ካላችሁ ያልተብራራላችሁ ነገር ካለ ግር ያለ ነገር ካለ ኮመንት ላይ ብትጽፉልኝ ለማስተካከል በድጋሚ ኢቭን ለመስራት ዝግጁ ነኝ። በደንብ እስክትረዱ ድረስ ለማገዝ ዝግጁ ነኝ እና ማንኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ካላችሁ ጻፉልኝ፣ ይደርሰኛል፣ አነበዋለሁኝ ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንደዚህ አይነት ቪዲዮዎች በቶሎ እንዲደርሳችሁ ካልሆነ ስለማይደርሳችሁ ማለት ነው። ላይክ እና ሼር ማድረጋችሁም ለጓደኞቻችሁ እንዳይረሳ፣ እነሱንም ጋብዟቸው፣ ይጠቅማቸዋል። ከዛ ውጭ ደግሞ ቴሌግራም ቻናላችንን ብትቀላቀሉ ሌሎች ተጨማሪ መረጃዎችን ማግኘት ትችላላችሁ። ኤግዛም ፔፐሮች የተሰሩ የተለያዩ ዩኒቨርሲቲዎች በየተለያዩ ዓመተ ምህረቶች አሉ ማለት ነው። ቪዲዮዎች አሉ፣ ሌሎች መረጃዎች፣ ጠቃሚ የፍሬሽማን ኮርስ መረጃዎች ይኖራሉ። ብትቀላቀሉ ይጠቅማቸዋል የሚለውን ነገር ልንገራችሁ ብዬ ነው። ከዛ ውጭ በሚቀጥለው ቪዲዮ እስከምንገናኝ አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናለሁ። መልካም ጊዜ ይሆንላችሁ። ይመቻችሁ።